ባለፈው በተለያዩ ሚዲያዎች ላይ የወጣ የሆነ ርዕስ አየሁ። እውነቱን ለመናገር ከው ነበር ያደረገኝ። እንዲህ ይላል፣ ሳይንቲስቶች የሞተን እንስሳ ወደ ህይወት መልሰው አመጡ ይላል። ምን እያወሩ ነው እነዚህ ሰዎች ስል አሰብኩ። እውነት ከገጸ ምድር ላይ የጠፋን ነገር ወደ ህይወት መልሰው አመጡ? ይህ ደግሞ የውሸት ጽሑፍ የያዘ አንቀጽ ወይም ፌክ የዜና አርቲክል አልነበረም። በሜንስትሪም ሚዲያዎች ላይ ሁሉ እንደ ጉድ እየተዘገበ የነበረ ጉዳይ እንጂ በትልልቅ የሳይንስ ዌብሳይቶች ላይ በሶሻል ፕላትፎርሞች ላይ ሁሉ የተዘገበ ጉዳይ ነበረ። ህዝቡም ጮቤ ረግጦ በጣም ደስተኛ ሆኖ ልክ የሰው ልጅ እንደደረሰበት የሌላ ደረጃ ስኬት ቆጥሮ እንደ ጉድ ሲያጋራው ሼር ሲያደርገው ነበር። ነገሩ እንዲህ ነው። የሚያወሩት ዳየር ውልፍ ስለተባለ የተኩላ ዘር ነው። ይህ የተኩላ ዘር በበረዶ ዘመን አካባቢ ከበርካታ ሺህ ዓመታቶች በፊት ይኖር የነበረ አዳኝ ፍጥረት ነበረ። አሁን ብዙዎቻችሁ ጌም ኦፍ ትሮን በሚለው ፊልም ላይ ታውቁታላችሁ። ይህ የተኩላ ዝርያ ዛሬ ከምናውቀው ግራጫ ተኩላ የበለጠ ግዙፍና አስፈሪ የተኩላ ዘር ነው። አሁን የሚሉን ያለው ይህ የተኩላ ዝርያ ከምድረ ገጽ ላይ ከጠፋ ከ10 ሺህ ዓመታት በኋላ ዳግም በመሬት ላይ እየተጓዘ ነው። ነገር ግን ነገሮች እንግዳ መሆን የሚጀምሩት እዚህ ጋር ነው። በደንብ ካላዳመጣችሁኝ እየሆነ ያለውን ነገር ልታጡት ትችላላችሁ። መጀመሪያ ነገሩ እብደት ይመስላል አይደል? ማለት ከሳይንስ አንጻር እንኳ የማይቻል ነው። ነገር ግን የሚሉትን ነገር በደንብ ወደ ውስጥ ከመረመራችሁና ካያችሁት አብለጭላጭ የዜና አርዕስቶቹን ሳይሆን ተጨባጭ ዳታዎቹን አጠቃላይ ይህ ወደ ህይወት የማምጣት ነገር ውሸት ነው፣ ትኩረት መስረቂያ ነው። ምክንያቱም እውነቱ ምንም ነገርን ወደ ህይወት ያመጡ አለመሆኑ ነው። ያደረጉት የዘመናዊውን ግራጫ ተኩላ ዲኤንኤ ወስደው ትንሽ በማስተካከል ምናልባትም ፀጉሮቹን ትንሽ ወፈር፣ ሰውነቱን ትንሽ ገዘፍ በማድረግ ጥቂት ዘረመሎቹን እዚህም እዛም በመቀየር ዳየር ውልፍ የተባለውን የተኩላ ዝርያ ይመስላል በማለት ይፋ አደረጉ። ወዲያውኑ ሚዲያው ይህንን ወስዶ ወደ ትንሣኤ ታሪክ ቀየረው። ብዙ ሰዎች ያላነበቡት ይህኛውን ክፍል ነው። ሳይንቲስቶች ራሳቸው ይህ እውነተኛ ዳየር ውልፍ የሚባለው ተኩላ አለመሆኑን አምነዋል። በእርግጥ በራሳቸው ቃልም ያሉት እንዲህ ነው። ዳየር ውልፍን ወደ ህይወት መልሰን እያመጣን አይደለም፣ እርሱን የሚመስልና እንደ እርሱ አይነት ተግባር ያለውን ወኪል ዝርያ እየፈጠርን እንጂ ሲሉ ሳይንቲስቶች አምነዋል። ስለዚህ ቃል በቃል የሚታየውን እንደማይመስል እየነገሯችሁ ነው። ተመሳሳይ የሆነ አርቲፊሻል የሆነ ሰው ሰራሽ የሆነ ነገርን እየገነቡ እንጂ እውነተኛውን ፍጥረት እየመለሱ አይደለም። እውነተኛ ትንሣኤ አይደለም። ዳግም የእውነት መመለስ አይደለም። ነገር ግን አርዕስተ ዜናዎቹ ተመለሰ፣ የማይቻለውን አደረግን፣ ከመሬት ገጽ የጠፋው ፍጥረት ዳግም በመሬት ላይ ሄደ በማለት ጉዳዩን አለቅጥ አጮሁት። ቁጭ ብዬ ሳስበው ነገሩ ስለ ተኩላ አልመስልህ አለኝ። የበለጠ ጥልቅ ትርጉም ያለው ነገር መሆኑ ገባኝ። ምክንያቱም እንደ ሙስሊም ህይወትና ሞት የአካላዊ ሁኔታ ብቻ ለመሆኑን እናውቃለን። ቴክኖሎጂን ተጠቅመን የምናበራውና የምናጠፋው ስነ ህይወታዊ ሂደትም አይደለም። ህይወትና ሞት መለኮታዊ ትእዛዝ ነው፣ የአላህ ፍቃድ ብቻ ናቸው። ዳየር ውልፍ የተባለው የተኩላ ዝርያ ግራጫ ተኩላ ከሚባለው የተኩላ ዝርያ ጋር በዘር እንኳ አይዛመድም። ሰዎች እንደሚያስቡት የዛሬዎቹ ተኩላዎች ገዘፍ ያሉ ግልባጭ ብቻም አይደሉም፣ ፍጹም ከተለየ የዘር ሐረግ የመጡ ናቸው። ከተኩላዎች ይልቅ ለቀበሮች ዘራቸው የቀረበ ነው። ይህ ልዩነትም የተፈጠረው ከሚሊዮን ዓመታቶች በፊት ነው። ይህ ማለት ዛሬ በላቦራቶሪ ውስጥ ምንም ቢፈጥሩ ምንም ያህል ተመሳሳይ ቢመስሉ ምንም ያህል ከእውነተኛው ጋር የሚመሳሰል ባህሪ ቢያሳይም ዳየር ውልፍ አይደለም ማለት ነው። ኦሪጂናል ዝርያው ጠፍቷል፣ ከገጸ ምድር ላይ ጠፍቷል። እርሱን መልሶ ማምጣት የሚችለው ብቸኛው አካል ከፈቀደ አላህ ብቻ ነው። ሳይንቲስቶች አምላካዊ የሚመስልን ገድል እንደፈጸሙ አክት ሲያደርጉና ሞትን ቀለበስን ብለው በአደባባይ ማወጅ ሲጀምሩ ነገሩ ሳይንስ መሆኑ ይቀርና የቁም ቅዠት ይሆናል። ነገሩን አደገኛ የሚያደርገው ደግሞ ፌክ ተኩላ መፍጠራቸው ሳይሆን የአላህ ብቻ የሆነውን ወሰን ማለፋቸውን ህዝቡ እንዲያምን ማድረግ መቻላቸው ነው። አዳምጡኝ፣ ይህ የኔ አስተያየት ብቻ አይደለም። ሳይንስ አሁንስ አበዛው ብሎ ስሜታዊ የመሆን ጉዳይም አይደለም ነገሩ። ይህ አላህ በቁርአን ላይ ደግሞ ደጋግሞ የነገረን ነገር ነው። ህይወትን የሚሰጠውም የሚገድለውም እርሱ ብቻ ነው በማለት በሱራ በቀራ በአያ 258 ላይ ወደዚያ አላህ ንግስናን ስለሰጠው ኢብራሂምን በጌታው ነገር ወደ ተከራከረው ሰው አላየህም? ኢብራሂምም ጌታዬ ያ ሕያው የሚያደርግና የሚገድል ነው ባለ ጊዜ እኔ ሕያው አደርጋለሁ እገድላለሁም አለ።
ኢብራሂምም አላህ ፀሐይን ከምስራቅ በኩል ያወጣል፣ አንተ ከምዕራብ በኩል አምጣት አለው። ያም የካደ ሰው ዋለለ፣ መልስ አጣ። አላህም በዳዮች ህዝቦችን አይምርም። በሱራ አልሙእሚኑን በአንቀጽ 80 ላይ እርሱ ያ ሕያው የሚያደርግ የሚገድልም ነው፣ የሌሊትና የቀን መተካካትም የእርሱ ነው አታውቁምን ይላል። በሱራ ጋፊር በአንቀጽ 68 ላይ መልእክቱ የበለጠ ግልጽ ይሆናል። እርሱ ያ ሕያው የሚያደርግ የሚገድልም ነው። አንዳችን ነገር በሻም ጊዜ ለእርሱ የሚለው ሁን ነው፣ ወዲያውም ይሆናል። እንደገና በሱራ አልሐዲድ ላይ እንዲህ ሲል ያስታውሰናል። የሰማይና የምድር ንግስና የእርሱ ብቻ ነው፣ ሕያው ያደርጋል ይገድላልም፣ እርሱ በነገሩ ሁሉ ላይ ቻይ ነው ይላል። እንደገና በሱራ አልኢምራን በአንቀጽ 156 ላይ አላህ ሕያው ያደርጋል ይገድላልም፣ አላህም የምትሰሩትን ሁሉ ተመልካች ነው ይላል። ደግሞ ደጋግሞ አላህ ይህን እውነት ለእኛ ነግሮናል፣ ኃይልና ስልጣኑ የት ጋር እንዳለ ለማስታወስ። ስለዚህ የሆነ ሰው የሞተ ነገርን ወደ ሕይወት መልሰን አመጣን ብሎ ሲያውጅ በዜና አርዕስቶችም ላይ ተአምር እንደተሰራ አድርገው ሲዘግቡ እውነቱ ምን እንደሆነ እኛ ቀድመን እናውቃለን። ምክንያቱም ምንም ነገር ብትገነባ፣ ምንም ነገር ክሎን ብታደርግ፣ ምንም ያህል የተቀራረበ አምሳያን ብትፈጥር የሞተውን ወደ ሕይወት መልሰህ ማምጣት አትችልም። የመለኮታዊ ፈጠራ ደረጃ ላይ ደርሰናል ብለው የሚያስቡ ሰዎች፣ ሳይንስ ከአላህ ጋር መፎካከር ይችላል ብለው የሚያስቡ ሰዎች አላህ በሱራ አልሐጅ በአንቀጽ 73 ላይ በጣም ቀላል አዋራጅና ኃያል በሆነ ቃል መልስ ሰጥቷቸዋል። እንዲህ በማለት እናንተ ሰዎች ወይ አስደናቂ ምሳሌ ተገለጸላችሁ፣ ለእርሱም አድምጡት። እነዚያ ከአላህ ሌላ የምትገዟቸው ጣዖታት ዝንብን ፈጽሞ አይፈጥሩም፣ እርሱን ለመፍጠር ቢሰበሰቡም እንኳን አይችሉም። አንዳችንም ነገር ዝንብ ቢነጥቃቸው ከእርሱ አያስጥሉትም፣ ፈላጊውም ተፈላጊውም ደከመ ይላል። ላፍታ ያህል ይህን አንቀጽ አስቡት። ሱፐር ኮምፒውተር አላቸው፣ ሳተላይት አላቸው፣ የዘረመል ላቦራቶሪም አላቸው። አጠቃላይ የኤአይ ኢኮሲስተም በእጃቸው ነው። ሆኖም አሁንም ድረስ ዝንብን እንኳን መፍጠር አልቻሉም። አንበሳን አይደለም፣ ዳይኖሰርስን አይደለም፣ ተኩላን አይደለም፣ ዝንብን እንኳን። ግን አሁንም ድረስ እንደ አምላክ ነው የሚያወሩት። ሳይንስ መጥፎ ነው እያልን አይደለም፣ በስተት እንዳትረዱን። ሳይንስ ቆንጆ ነው በወሰኑ ውስጥ ሲቆይ፣ ወደ ግኝት ወደ ማዳን በፍጥረተ ዓለም ውስጥ ያለውን የአላህን ምልክቶች ሲረዳ። ነገር ግን አላህ ብቻ ማድረግ የሚችለውን ነገር ማድረግ ይችላለሁ ብሎ ሲነሳ ይህኒ ነው መስመሩን የሚያልፈው። ምክንያቱም ምንም ያህል የዲኤንኤ ዘለላዎችን ቆርጠህ ብትቀጥል፣ ምንም ያህል ገንዘብ፣ ቴክኖሎጂ፣ ኤአይ ብትጠቀም፣ ማንም ሰው እደግመዋለሁ፣ ማንም ሰው አላህ አንድ የወሰደውን ነፍስ መመለስ አይችልም። ክሎን ልትገነባ ትችላለህ፣ ልታዳቅል ትችላለህ፣ የሚጮህ የሚሄድና የሚያድን ገላን ልትፈጥር ትችላለህ። ነገር ግን አንዴ የሄደውን ወደ ነበረበት መመለስ ፈጽሞ አይቻልም። ምክንያቱም ነፍስ ሩህ የምትመጣው ከአላህ ነው። የሄደውን ነገር መልሶ ማምጣት የሚችለው እርሱ ብቻ ነው። ስለዚህ በሌላ ጊዜ ይህን የመሰለ ነገር ስታዩ፣ አስደንጋጭ የሆኑ መግለጫዎችን ስትሰሙ፣ የሞተውን መልሰን አመጣን የሚል አይነት በአግራሞት ዝም ብላችሁ ምላሽ አትስጡ። ቆም ብላችሁ አስቡ። እናም አላህ በቁርአን ላይ ደግሞ ደጋግሞ የነገረንን ነገር አስታውሱ። ሕይወት የሚሰጠውም የሚገድለውም አላህ ነው። አንድን ነገር በሻም ጊዜ ሁን ሲለው ይሆናል። ከእርሱ ሌላ የምትጠሯቸው ቢሰበሰቡ እንኳን ዝንብን መፍጠር አይችሉም። ይህ ውስጣችሁ ይቅር። እነዚህ ሁሉ ነገሮች ሰዎች ያላቸው እውቀት ሁሉ ያላቸው ቴክኖሎጂ ሁሉ ይዘው ያለ አላህ ፍቃድ ዝንብ እንኳን መፍጠር አይችሉም። ታዲያ እንዴት ከጠፋ ዘመናትን ያስቆጠረን ፍጥረት ከሞት መልሰን አመጣን ይላሉ? አይችሉም። እነሱም ይህን ያውቁታል። ግን ዋናው የተሳሳተ እምነትን ያሰረጹበት መንገድ ነው። ሰዎችን ያታልለው ይህ ምናብ ነው። ይሄ ምናብም እያየለ የሚሄድ ነው። በዚህ ወጥመድ ውስጥ ከመውደቅ አላህ ይጠብቀን። ልባችንን በእውነት ላይ ያጠንክርልን። የዚህ ዓለምን ውሸት እንድናይ ይፍቀድልን። በተለይ በለውጥና በእድገት ስም ተጠቅልሎ የሚመጣውን። ምክንያቱም ይህ ዓለም ጊዜያዊ ነው፣ እውነቱ ዘላለማዊ ነው። የሞቱትን ወደ ሕይወት መልሶ ማምጣት የሚችለው አላህ ብቻ ነው።